ውስጥ ቶሎ እንዲሞክቱልንና ወደ ገበያ ለማቅረብ ምን መኖችን ብናበላ የተሻለ ነው የሚለውን ለመነጋገር መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንገልጻለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። በአንድ እርባታ ውስጥ ወይም በመሞከት ሂደት ውስጥ መኖ እጅግ ወሳኝ ነገር መሆኑን እንገልጻለን። መኖ ዘርፈ ብዙ ጥቅሞች አሉት። ከሚሰጣቸውም ጥቅሞች መካከል በህይወት በጎችና ፍየሎችን ለማቆየት፣ ለእንስሳት እድገት፣ ለምርት የሰውነት ክብደት ለመጨመር፣ ለበሽታ መከላከል እና ሌሎች የተለያዩ ጥቅሞችን ለማግኘት